ዛሬ ይቺን አፕ አሳያችኋለሁ። ሲቪ ኮኔክት የምትለውን ንግድ ባንክ አዲስ የሰራት ናት። ዶላርን ከባይናንስ እና ከኦኬክስ ኢሌጋል ከሆነ ትሬዲንግ ለማስለያየት ያደረጉት ስራ ነው። ጥሩ የሆነች አፕ ናት። የራሷ የሆነ መጥፎ ነገር ቢኖራትም ስለሷ ዛሬ እናወራለን በሚገባ። አፑን ለማግኘት ቀጥታ ወደ ፕሌይ ስቶር እንገባና ስቶር ከገባን በኋላ ሰርች በተኑ ላይ ሲቪ ኮኔክት እንላለን። ሲቪኢ ኮኔክት ሲቪ ኮኔክት መጣለች። ስናደርገው ቀጥታ ይመጣል። ዜን አፑን ዳውንሎድ ማድረግ ነው። ዳውንሎድ ካደረግን በኋላ ቀጥታ እንከፍታታለን። አፑን ከከፈትን በኋላ ሁለት አይነት ኦፕሽን ያመጣልናል። ሳይን አፕ እና ሎጊን። ሳይን አፕ መጀመሪያ ለመክፈት ሲሆን ሎጊን ደግሞ ኦልሬዲ አፑ ከፍታችሁት ወይም ሎጊን ካረጋችሁት በኋላ የሚሰጣችሁ ነው። አሁን ሳይን አፕ የሚለውን በመንካት ቀጥታ እንገባለን። ሳይን አፕ ሁለት መንገድ አለው። ሳይን አፕ የምናደርግበት መንገድ የመጀመሪያው በስልክ ቁጥራችን ሲሆን ሁለተኛው ደግሞ በኢሜላችን ነው። ስልክ ላይ እዚህ ጋር የምታዩት ላይ ስልኩ ነው። እዚች ላይ ደግሞ ኢሜሏ ነው እቺ ማለት ነው። ሞር ፕሪፈር የሚሆነው ኢሜሉን ብታደርጉት አሪፍ ነው። ከስልክ ጋር የምታደርጉ ግን በሁለቱም መክፈት ይቻላል። በሁለቱም መንገድ ያለው ነገር ተመሳሳይ ነው። የመጀመሪያ ስማችሁን እዚህ ጋር ታስገባላችሁ እዚች ላይ። ከዛ ሚድል ኔም የሚለው ላይ የሚያባታችሁን ስም ታገባላችሁ። ላስት ኔም የአያታችሁን ስም ታገቡና ጀንደር ሬስ ትላላችሁ። ስልክ ቁጥር እዚያ ማስገባት ትችላላችሁ። እዚያ ስልኩን ታስገባላችሁ። ሀገር እዛ ሲቲ አዲስ አበባ ከሆናችሁ ጎንደር ከሆናችሁ ባህር ዳር ከሆናችሁ አዳማም ከሆናችሁ አዳማ እንደዚሁ ትሞላላችሁ። ከዛ ኢሜሉ ላይ በኢሜሉ መከፍት ከሆነም ተመሳሳይ ነው። ግን ኢሜሉ ደስ የሚለው ነገር ቴክስቱን ቶሎ ያመጣላችኋል። በዛ ወይ እንጨርሳለን። እኔ ግን ኦልሬዲ ስለከፈትኩት ሎጊን ብዬ እገባለሁ። ሎጊን ኢሜል አልኩት። እዚህ ጋር ኢሜል አስገባ ይላል። ትንሽ ቀፈፍ ይላል። እዚህ ጋር ኢሜል ቬሪፊኬሽን ይጠይቀኛል። የሚልክልኝ ኮድ ኢሜል ቬሪፊኬሽን ኮድ ላይ አስገባለሁ 477999 477999 ነው። ፒን ይጠይቀኛል። ፒን አስገባለሁ። መጀመሪያ ያስገባሁት ፒን ነው። ይሄን ቀጥታ ወደ ሲስተሙ ገባል። ይቺ እንትን እንግዲህ እንዳልኳችሁ ከውጭ የሚመጣውንም ሆነ ከሀገር ውስጥ የኢሌጋል የሆነ ትሬዲንጎችን ለማስቀረት ባይናንስ እና ኦኬክስን ከዛ ያለውን ዩኤስዲቲ በሀገራቸው ወደ ባንክ መንገድ ለማስገባት እና በተለያየ መንገድ ለመጠቀም የሚጠቅም ስራ ነው። እዚህ ጋር ሙሉ ስም አለ። አካውንቱ የያዘው ዋሌት ባላንሱ 0 ነው። ይሄ እቺን ታያላችሁ። እቺ የምትመለከቷት እቺኛዋ አድመኒ ብር የምታስገቡበት መንገድ ሲሆን ይሄ ደግሞ ብር ከባንክ ወደዚህ ዋሌቱ ወይም ደግሞ ከዋሌቱ ወደ ባንክ የምትልኩበት ነው። ይቺኛዋ ሴንድ ቱ ኮኔክት የምትለው አናዘር ኮኔክት ኮኔክት ያላቸው ሰዎችን ጋር ለሱ የምትልኩበት መንገድ ነው። ይቺኛዋ ደግሞ እዚህ ላይ ኮኔክት ውስጥ ያላችሁን ብር ወይም ዶላር ወደ ብር የምትቀይሩበት መንገድ ነው። ፋይናሊ ይቺን ትመስላለች። እዚህ ጋር ያለው ይቺ ማለት ነው። ይቺን ስትነኩኝ ይቺ ትመጣለች። ይቺ ደግሞ ኮኔክታችሁን የእናንተ ኮኔክት ያለውን ባላንስ ነው ስታሳይ ሲሆን እዚህ ጋር ይቺ ደግሞ የምታያት ደግሞ ኮኔክት ትራንዛክሽናችሁ ያረጋችሁት ትራንዛክሽን ነው። በባንክ ደረጃ ነው፣ በዋሌት ደረጃ ያረጋችሁት ነው የሚለውን ትራንዛክሽን የሚያሳይ ሲሆን ከዛ ቶታሊ ፕሮፋይላችሁ እዚህ ጋር አለ። ባዮሜትሪክ አውተንቲኬሽን መጠቀም ትችላላችሁ። ፒን መጠቀም ትችላላችሁ። ያለው ነገር ይሄ ነው። ወደ ሜኑ ስንመጣ ሜኑ ጋር ገባን።
ይቺን ትመስላለች። ከዚች ጋር ያለች ሚኒ ስቴትመንት አለች። የሰራችሁት በሙሉ ወይም ትራንዛክሽን ያደረጋችሁት በሙሉ ያሳያችኋል። ዛሬ ቀኑ ላይ ያለው ኤክስቼንጅ ሬት ኤክስቼንጁ አንድ አሜሪካን ዶላር ወደ 174 ብር ይዘረዝራል ማለት ነው። ይቺ ኮኔክተር ብዙ እንትኖች አሉ። የፈለጋችሁትን እዚህ ጋር የሌሎች ሀገሮች ከረንሲዎች አሉ። እነዚህን ከረንሲዎችን መጠቀም ትችላላችሁ። የፈለጋችሁን ከረንሲ ከእናንተ ጋር ማምጣት ትችላላችሁ። ሌላው የዚች አፕሊኬሽን ትልቁ ድክመቷ ምንድነው? እናንተ ዶላራችሁን ወደ ብር ትቀይራላችሁ እንጂ ወደ ብር ትቀይራላችሁ እንጂ ከብር ወደ ዶላር የምትቀይሩበት መንገድ የለም። በማንኛውም ሰዓት በምትፈልጉበት ጊዜ ዶላር ብትፈልጉ እዚህ ላይ የምትቀይሩበት የለም። ብራችሁ ኖሮ ወደ ዶላር የምትቀይሩበት ነገር የለም። አንድ ጊዜ ወደ ብር ከቀየራችሁት ያላችሁትን ዶላር ተመልሶ ሌላ ሰው ዶላር ካላከላችሁ በቀር እናንተ ጋር ምንም አይነት ዶላር አይኖርም። ይቺ ደግሞ ዶላሯን ሲንክ ለማድረግ የተጠቀሙባት መንገድ ናት። ይቺ የዚች አፕ ድሮባኳ ነው፣ የራሷ ድክመቷ ነው። ይቺን እዚህ ላይ ቢጨምሩባት ግን ጥሩ ነበረ። ቼንጅ ቱ ብር እንዳሉ ሁሉ ኦልሬዲ ቼንጅ ያደረጋችሁትን ብር ቼንጅ ቱ ዋሌት የሚል ሰው ዶላር መግዛት የሚፈልግበት መንገድ ቢገኝ የተሻለ ነበረ ብዬ አስባለሁ። ይቺን ትመስላለች ጠቅላላ የዚች አፕ። ሌላ ተጨማሪ ቪዲዮ እንድሰራላችሁ ይቺን ሼር፣ ሰብስክራይብ በማድረግ ተባበሩኝ።